ውድ ያገሬ ልጆች ይህ ጥሪ እንግዲህ ለሙሉ ኢትዮጵያውያን ነው። እንደምታውቁት በህፃጽ ብዙ ሰዎች በረሃብ እየተጎዱና በየሰከንዱ ብዙ ሰዎች ልናጣ ነው። እኛንን ምናድናቸው አብረን እነዚህ ሰዎች ልንደርስላቸው ይገባል። በዚህ ምክንያትም የ100 ብር ቻሌንጅ ጀምረናል ጋይስ። በተቻላችሁ አቅም እንድታስገቡ ማለት ነው። ከፈለጋችሁ 100 ብር ከፈለጋችሁም 50 ብር 100 ብር ያልነው ቻሌንጅ እንዲሆን ነው እንጂ የያቅማችሁ ብታግዙን በጣም ደስታችን ነው ለኛ ማለት ነው። እና በኢሳ ማህበር የምንጠይቃችሁ ነገር ቢኖር እነዚህ ሰዎች እንድንደርስላቸው ከጎናችን ቁሙ፣ እንደ ሀገር ቆመን እናድናቸው ልንላችሁ እንፈልጋለን። ሌላ የምትለው ነገር አለ ወንድማችን? እንግዲህ አሮኔ ሁሉም ነገር ሜንሽን አድርጎላችኋል ብዬ ተስፋ አደርጋለሁ። በእኛ በማህበራችን ስም ወይም በማህበራችን አባላት ስም የተከፈተ አካውንት አለ። እዚህ ቪዲዮ ላይ እናስቀምጥላችኋለን። እዛ አካውንት ላይ የምትችሉትን የሀገር ልጆች የምትችሉትን ከ100 ብር ጀምሮ እስከምትችሉት ብር ድረስ ማስገባት ትችላላችሁ። ከዚህም በተጨማሪ ደግሞ ኢንካይንድ ነው መርዳት የምትፈልገው የምትሉት ካላችሁ የንጽህና መጠበቂያዎችን፣ ምግቦችን፣ ዘይቶችን፣ ሩዝ ምናምን ማምጣት የምትፈልጉ ሰዎች ደግሞ ነገ ጠዋት ምሳሌ አዲስ አበባ ቦሌ አካባቢ ከዩጎ ቸርች ጀርባ ምሳሌ አዲስ ፓርኪንግ ኤሪያ ውስጥ የምናሰባስብ ይሆናል ማለት ነው። ነገ ከጠዋት 4 ሰዓት ጀምራችሁ እስከ ማታ ድረስ ያሰባሰበን የምንገኘው እኛም በቦታው እንገኛለን። የምትችሉትን ያክል እርዳታ እንድታስገቡልን በፈጣሪ ስም እንጠይቃችኋለን። እንግዲህ እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ እንላለን። ለሁሉም ይድረስላቸው እግዚአብሔር።